ጥያቄ የሚሆን ይሄ እዚህ ውስጥ ምን ያደርጋል? ይሄ እኮ ሁለት ፍቅረኛሞች የሚያወሩት ሚስጥር እኮ ነው። ከዛ የሚያዘው ነገር መሳችሁ ሴቲቱ መጣች። ይሄን ሰማች። ሴቲቱ ተመልከቱ ያለችው ልጄ ወንድሜ ና ወደ መስኩ እንሂድ፣ ወይኑ አብቦ እንደሆነ እንመልከት፣ በዚያ ጡቶቼን እሰጥሃለሁ። what the heck ምን እየተከናወነ ነው ያለው? እግዚአብሔር ምን ቃል እዚህ ውስጥ እናስገባው ያደማ ወንድየው እንትንሽ ያምራል አለ። እሷ ደግሞ እሰጥሃለሁ አለችው። ከዛ ተመልከቱ በዚህ እንኳን ተቆም በዛ ተቆም ቀጥላ ማየት ተመልከቱ። ቀጥላ ማየት እኔ ቅድም ላይ እንደ ግንብ ናቸው ትላለች። ምን ማለት ነው? እግዚአብሔር ምንድነው ዝጋይ ይሄ የሚያወራው? ከዛ የሚያዘው ተመልከቱ። እግዚአብሔር ስለዚህ ሁላ ነገር አውርቶ በየትኛውም የመጽሐፍ ቅዱስ ክፍል ላይ እኛ አምላኮች ሶስት ነው ብሎ ያውቃል። ሰምታችሁኛል? እግዚአብሔር ስለዚህ ደቃ መቀመጫን አውርቶ ግን መጽሐፍ ቅዱስ ላይ ስለ ስላሴ ተናገረ። እኛ አምላክ አለ። እነዚህ አምላክ የሚባሉት ነገሮች እንኳን እኛ ለመላእክቶች አልተገለጸም። ለመላእክቶች ላሳያችሁ። መላእክቶች ራሱ አምላካቸው ነው እንዳሉ ሰዎች አምላክ ምንድነው ማያውቁ። ተመልከቱ። ይሄ ተደርጉልኝ ሰይፈ ስላሴ ሰይፈ መለኮት መጽሐፉን ይሁት ፔጅ 203 ላይ ሚስጥር አለ ከሰውና ከመላእክት ከማንኛውም ፍጥረት የተሰወረ ነው አለ። የአምላክ ሚስጥር ይሄ ስለ አምላክ ሶስቱ አምላክ የሚባለው ነገር እንኳን ሰዎች ይቅርና መላእክቶችም አይገባቸውም። አምላካችሁ ስለ ራሱ አልነገራችሁም። የሚያወራችሁ ስለ ሰለሞን ፍቅረኛ ነው የሚያወራችሁ። መኃልየ ጥያቄ የአምላክ ሚስጥር እንዴት ብሎ ከሰዎች ተደበቀ ትላላችሁ? ሶስትነቱ ማለት ነው። ሶስትነቱ ሰዎች አያውቁም፣ አልተነገራቸውም ይላል። ለዛ ነው ክርስቲያን አሁን ድረስ ስንት አምላክ እንደሚያመልክ አያውቅም። አይ አንድ ናቸው ሶስት ናቸው ይላል። ግን በስዕል ስለው ቅድም እንዳሳየናችሁ አብ ወልድ መንፈስ ቅዱስ ላይ ያመልካሉ። የሚያስጋገር መሰላችሁ ቤተሰብ ናቸው። ልጅ ይላል ሰምታችኋል። ቤተሰብ ናቸው። ይሄኛው አባት፣ ይሄኛው ልጅ፣ ይሄኛው እናት ናቸው። አብ ማለት አባት ማለት ነው። አባት ይሄን ወለደ፣ ልጅም ወለደ። ልጅ ደግሞ ኢየሱስ ነው። ኢየሱስ አምላክ ነው። ሶስተኛው ደግሞ መንፈስ ቅዱስ ነው። ይሄ አያውቁትም። ባይዘው አብዛኛው ክርስቲያን መንፈስ ቅዱስ አምላክ እንደሆነ አያውቅም፣ ግን አምላክ ነው በመጽሐፍ። እሺ ይሄን ካየን ይሄኛውም ላይ ይገርማችኋል እናት ነው። አባት እናት ልጅ ማለት ቤተሰብ ነው። የክርስቲያን አብቻለት ቤተሰብ ነው። ተመልከቱ። ታላቁ የቤተ ክርስቲያን አባት ዳግማዊ ሙሴ ቅዱስ ኤጲፋንዮስ በመጽሐፉ መጽሐፍ አክሲማስ ተመልከቱ ምን ይላል? አዳም ማለት አለ ከሕያው ከእግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ልጅ ነው አለ። መንፈስ ቅዱስ ምንድን ነው? እናት ነው። ቅዱሳን እየሰማችሁ ነው? ይሄኛው አምላካችሁ አባት፣ ይሄኛው ልጅ፣ ይሄኛው ደግሞ እናት። ምን አይነት ነገር ነው? ቤተሰብ ነው የምታወሩት? በጣም ይገርማል። ከዛ ይህ አምላክ ደግሞ መሰላችሁ ይህ አምላክ በደመና ተጭኖ ይወርዳል። አምላክ በደመና ይጫንና እየበረረ እየሮጠ ይመጣል። ተመልከቱ ዛሬ ምን እንደሚል በማስረጃ ሙስሊም በማስረጃ ያጀማ ስድብ እንዳይመስላችሁ። እሺ ባካችሁ ክርስቲያን ወገኖቼ እኛ እናከብራችኋለን፣ እንወዳችኋለን። ስድብ እንዳይመስላችሁ ግን መጽሐፋችሁን በአለ መማር አለባችሁ። እሺ ስለዚህ ቄሱ የደበቃችሁን ነገር እኛ ይገልጠን መጽሐፉን ገዝተን እያስተማራችሁ ነው። ሪከርድ አድርጋችሁ ሂዳችሁ መጠየቅ አለባችሁ። ተመልከቱ ምን ጌታ ቢጠሩት ፈጥኖ ቶሎ አቤት ይላል። በብርሃን ደመና ተጭኖ ወርዶ አዳም ብሎ ጠርቶ ምን ሆን ካለው ይላል። እግዚአብሔር አምላካችሁ በደመና ተጭኖ ያው ተጭኖ አምላክ ተጭኖ ይመጣል። ቅዱስ ክርስቲያኖች አዳምጡ። አምላካችሁ ተጭኖ ይወርዳል። ተጭኖ ወርዶ አዳም ይላል። አምላክ ደመና ላይ ተጭኖ ይወርዳል። አረ ይሄ አይደለም። አምላክ ይበራል። ወላሂ ይበራል። መጽሐፍ ቅዱስ ነው ያለው። አሳያሁ ነው መጽሐፍ ቅዱስ ተመልከቱ ምን እንደሚል። በጣም ይገርማል እኮ ሱብሃንአላህ ነው። በጣም አዝናለሁ ይሄ ነገር ስናገር፣ ግን መጽሐፉን ያው ተመልከቱ። ሰማዮችን ዝቅ አደረገ ወረደ። የክርስቲያኖች አምላክ ወረደ። በኪሩቤል ላይ ተቀምጦ ምን አደረገ? በረረ። አያችሁ ሙስሊም በማስረጃ አምላካችሁ ይበራል። ምን እየተከናወነ ያለው? ያውም በመልአክ ላይ ሆኖ ኪሩቤል ላይ ተቀምጦ ይበራል። ኪሩቤል መልአክ ነው። እሱ ላይ ወጣበትና ይጋልባል ማለት ነው። ይበራል እሱ ላይ ሆኖ። ይሄ ምን አይነት አምላክ ነው ክርስቲያን ወገን? ይሄ ቆይ እንዴት ነው ያልገባኝ ነገር ይሄ ነው። ምንድነው ምን እየተከናወነ ያለው? ኢቭን ደግሞ ይሄ ነገር ነቢያቶቹ እንዳይገባቸው ነቢያቶቹን የእግዚአብሔር ነቢያት እግዚአብሔር አወዛግባቸው ነበረ። እግዚአብሔር ነቢያቶቹን እንዳይገባቸው ያታላቸው ያጭበረብራቸው ነበረ። ራሱ እግዚአብሔር አለ። ተመልከቱ ራሱ እግዚአብሔር ምናምን ተመልከቱ። ትንቢተ ሕዝቅኤል ላይ
ነብዩ ቢታለል ቃልንም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። ማነህማ? እኔ እግዚአብሔር ነኝ አለ። እግዚአብሔር የገዛ ነቢያቶቹን ያታላል። እጄን በእርሱ ላይ ዘረጋለሁ፣ ከህዝቤ ከእስራኤል መካከል አጠፋዋለሁ አለ። ራሱ አታለው ራሱ የሚያጠፋ አምላክ እግዚአብሔር። ያው እኔ እግዚአብሔር ነኝ አለ። ኧረ በእናታችሁ ምን እየተከናወነ ያለው? አምላክ በደመና ተጭኖ ወርዶ